አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ ውዶችዬ። እናንተ እንዴት ናችሁ? ስራ፣ ጤና፣ ኢባዳ፣ ውሎ አዳራችሁ እንዴት ነበር? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። የባሰ ያንጣ አለፈ ይቁጠር። ዛሬ ደግሞ በአዲስ ነገር መጥቻለሁ የምር እና ትናንት ላይ እናንተ ትልቅ ደረጃ ትደርሳላችሁ ሳይሉ የሆነ የሻንዱር የሚያዩዋችሁ ሰዎች የሉ አሉ። እና ትናንት ላይ እናንተ እያለቀሳችሁ እንባችሁን የሚጠርግላችሁ ሰው አታችሁ፣ ትላላይ ወርቃችሁ ያላነሷችሁ፣ ዛሬ ላይ ደግሞ እናንተ ትልቅ ደረጃ ደርሳችሁ ሲያዩዋችሁ ማሻአላ እኔ እኮ ድሮም ኮራባን ነበር እንደምትቀየር አቅ ነበር ጠይ እና የምሬ ነው የምላችሁ። ያኔ ግን ወድቃችሁ የሆነ ነገር ችግር ገጥሟችሁ እንትን ሲል እንኳን አይደለም እነሱ ሊያግዟችሁ ከጎናችሁ ሊሆኑ ይቅርና የፈጠሯችሁን ቤተሰቦች እንኳን ለመቀየር ይሞክራሉ። የምሬ ነው። እና አልሐምዱሊላህ ለኩሉ ሀል ዛሬ ላይ ደግሞ የሆነ ነገር አግኝተን ከዛ ትንሽ እንትን ብለን ሲያዩ እኔ እኮ ድሮም አንቺ በቃ ትልቅ ቦታ ትልቅ ደረጃ ደርሰሽ እንደማይሽ በቃ 100% ነበር የምተማመንብሽ። መጀመሪያ ስታሙን አልነበር? መጀመሪያ ከጀርባችን ሆናችሁ ስትወጉ አልነበር? እና ብቻ ምን ልላችሁ ፈልጌ ነው፣ እራሳችሁን ላለመጣል ወስናችሁ እራሳችሁን ለመቀየር ወስናችሁ ነገ ማለት ዛሬ ላይ የሆነ ነገር ቢገጥማችሁ እንኳን ነገ ትልቅ ደረጃ ደርሳለሁኝ ሙሉ ተስፋ ሊኖረን ይገባል። ከኔውም ጀምሮ ማለት ነው። ሰው ቢያጡ ዳ ቢያገኙ ዳ ቢወርቁ ዳ ከባድ ነው እና ውዶችዬ ብቻ አላህ ከኛም ጀርባ ሆኖ ስለኛ የሚያወሩትን ሂዳ ይስጣቸው። እኛንም ደግሞ ባለንበት ሰላማችንን ብዝት አድርጎ በፍቅር በሰላም በጤና በማግኘት ያረቢ አላህ ለሀገራችን ያብቃን እላለሁኝ። እና ሰው በሰውነቱ ብቻ ቢከበር በማግኘት በማጣት ወይም በመውደቁ በመነሳቱ ባይተች ባይነኝ ውዶችዬ። እና እንደናችሁልኝ ደህና ነኝ አልሐምዱሊላህ። ሰላማችሁ ብዝት ይበል በያላችሁበት። እወዳችኋለሁ ባይ